ሰላም ሰላም ብያለኝ የፍሬ ህይወት ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እህት ወንድሞቼ በመላ ዓለም ላላችሁ በተለይ ደግሞ እህቶቼ እንደኔን ስደተኞች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ክብር ይስፋ መድኃኔዓለም። እኔ ደህና ነኝ። እንዴት ናችሁ እናንተስ? አሁን ደግሞ ቁርስ እንሰራለን ማለት ነው። እዚህ ጋር 2 ኪያርና 1 ቲማቲም አለኝ ማለት ነው። እዚህ ጋር ደግሞ 3 እንቁላል አለኝ ማለት ነው። አሁን ወደ አሰራራው እንሄዳለን። ይሄን እቀለቅለዋለሁኝ ማለት ነው። ወደ ትኩስ ውሃውን አስገባለኝ። እዚህ ጋር ውሃ አለኝ ማለት ነው። ለ10 ደቂቃ እዚህ ጋር አብስላለሁኝ ማለት ነው። እዚህ ጋር ይበስልልኛል። ከዛ አብረን እንሰራለን። እዚህ ጋር ደግሞ ማለት ነው ሽፋን አለኝ ማለት ነው። እዚህ ጋር ደግሞ የሽፋን ዳቦ አለኝ ማለት ነው። የሽፋን ዳቦ እንዴት እንደሚሰራ አሳያቸዋለሁኝ። በሌላ ቀን አሳያቸዋለሁኝ ማለት ነው። እዚህ ጋር ሽፋን አለኝ። የዚህ ነው ማለት ነው። የኦት ሚል ወይም ደግሞ ሽፋን ማለት ነው። የዚህ ዳቦ እዚህ ጋር አለኝ ማለት ነው። አብረን ቁርስ እንሰራለን። እስከ መጨረሻ ድረስ አብራችሁን ከኔ ጋር ሆኑ። አይዞሽ የምትሉኝ ደግሞ የምታባራታቱኝ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። ምክንያቱ እርስ በርሳችን እንዛየር። አይዞሽ እህቴ፣ አይዞሽ ወንድሜ እንባባል። የኔ ውዶች መልካምነት አይከፈልበትም ለራሳችን ነውና ሁላችን በርትተን እንስራ ማለት እወዳለሁኝ። ደግሞ ወድድድድ ነው የሚያደርጋቸው ማለት ነው። እዚህ ጋር ትንሽ ውሃ አድርጌያለሁኝ ማለት ነው። ለቅለቅ ትንሽ ነው የቀረውን ማለት ነው። ያው ኤሌክትሪኩን እስከ መጨረሻ አድርገዋለሁኝ። 9 ያደረኩትኝ ሲበስልልኝ ደግሞ አብረን እናያለን ማለት ነው። በዚህ አጋጣሚ የሽፋን ዳቦ ለልጆችን ለራሳችንን በጣም ጥሩ ነው ማለት ነው። ከፈለጋችሁ በተምር አድርጋችሁ መስራት ትችላላችሁ። ተምር ከውስጥ ነው አስገብታችሁ፣ ከፈለጋችሁ ደግሞ ቸኮሌት ማድረጋችሁ መስራት ትችላላችሁ። በተለያየ አይነት መስራትን ይቻላል ማለት ነው። እንዴት እንደሚሰራ ደግሞ አሳያችኋለሁ የኔ ውዶች። እናንተ ቪዲዮውን እስከ መጨረሻ እዩልኝ የኔ ውዶች። እንዲሁንም ሸር አድርጉልኝ ማለት እወዳለሁ። እኔንም ስደተኛ እህታችሁ ነኝ የኔ ውዶች። አመሰግናለሁ። ይሄው አሁን እየበሰለልኝ ነው። ውሃውን እየተሽከረከረልኝ ነው ማለት ነው። አብረን እንሰራለን። ይሄው ማለት ነው በስሎልኛል። አሁን ይሄን ምን አድርጋለሁ? አጠፋዋለሁ ማለት ነው። አጥፍቻለሁ። በውሃ በቀዝቃዛ ውሃ አቀዘቅዘዋለሁ ማለት ነው። እዚህ ጋር ደግሞ ቲማቲምና 2 ኪያር አለኝ ማለት ነው። ይሄን አድርጌ ቤት እንዳላችሁ 2 ኪያር ማድረግ ማለት ተጠብቃችሁ 1 ኪያር ካላችሁ 1 እንዳላችሁ ያደርጋችሁ ፍራይሽ ማለት ነው። መቁረጥ አለባቸው። ይሄም እንደዛው ማለት ነው። አጥቤዋለሁኝ ግን ለእናንተ ሳላሳይ አጥቤዋለሁኝ። አሁን የቀረኝ ይሄን እንቁላል ነው ማለት ነው። ይሄን እንቁላል ነው የቀረኝ። ይሄን እንቁላል ደግሞ በውሃ እናጥባለን ማለት ነው። አሁን እዚህ ጋር ደግሞ እንቁላሌን አለ ማለት ነው። እንቁላል ግን በዚህ ነው ከተቆም ስላጣ ስለምከትፍለት በዚህ ነው አድርጌ በዚህ ነው የሚከትፈው ያለው ማለት ነው። መክተፊያ ሳይሆን
ሰላጣ ምናምን ስትከትፉለት ሽታውን ያስጠላል ማለት ነው። ሰላጣውን እዚህ ይመስላል ማለት ነው። ይታያችኋል። አሁን ምንድነው የማድርግበት? ጨው ነው። ትንሽዬ ጨው አድርግበታለሁ። እንዲሁም ማለት ነው። ትንሽዬ ምን ቆንደ በርበሬ ማድረግ ትችላላችሁ። እሱ እንደራሳችሁ ፍላጎት ማድረግም ትችላላችሁ፣ አለማድረግም ትችላላችሁ ማለት ነው። አሁን ደግሞ ማለት ነው እርጎ አለኝ። እርጎ 2 ማንኪያ የሾርባ እዚህ ጋር አድርጋለሁ። ምን ይቀረኛል? ጨው፣ አሁን ደግሞ ቁንደ በርበሬ ነው የሚቀረኝ ማለት ነው። ይሄ መባያው ማለት ነው። እዚህ ይመስላል። ወዳችሁት ላይክ ሼር እያደረጋችሁ አባራታቱኝ ማለት ነው። እንዲሁም ማለት ነው ምንድነው የቀረኝ? አሁን እንቀረኝ መሰላችሁ ይሄን ኪያር በኋላ ስላጣ ሰራዋለሁ። አንድ ኪያር ነው የሰራሁለት እንዳይበዛብኝ ብዬ ማለት ነው። ተቀራ ደግሞ አሁን እዚህ ጋር ዳቦ አለኝ ማለት ነው። ይሄ የሽፋን ዳቦ ነው ማለት ነው። የሽፋን ዳቦ ነው። የሽፋን ግን ምን አስገብቼለታለሁ? እዚህ ጋር ይታያችሁ ይሆናል። ምን አስገብቼለታለሁ? ቸኮላታ አስገብቼለታለሁ ማለት ነው። አሁን ከዚህ አንድ ቁርጥ እንደዚህ እንቆርጣለሁ። አንድ ቁርጥ ማለት ነው። እዚህ ጋር አድርጋለሁ። እዚህ ጋር አድርጋለሁ። ጨርሻ ለእግዚአብሔር ይመስገን። ወደ ሳህን አድርጌ መውሰድ ነው የቀረኝ። ለሁላችሁንም አመሰግናለሁኝ ማለት ነው። ለሁላችሁን አመሰግናለሁኝ። ከወደዳችሁ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ደግሞ ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብን አድርጉኝ። ለዚህ ትመስላለች ማለት ነው። ይሄን ቁርስን ግን ዳይት የሚሰራ ወይም ደግሞ ማለት ነው ጂም የሚሰራ ሰው ነው ማለት ነው። እንዴው ለራሳችን ካገኘንም ምንም አይለንም፣ ግን ለእነሱ ነው የሚሰራላቸው ማለት ነው። ከወደዳችሁት ላይክ ሼር እያደረጋችሁን አባራታቱኝ ማለት እወዳለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ባይ ባይ የኔ ውዶች፣ ሁላችንን እንበርታ፣ አብረን እንደግ የኔ ውዶች። መልካምነት አይከፈልበትም። አሁንም በድጋሚ ማለት ነው መልካምነት አይከፈልበትም። ሁላችንን እርስ በርሳችን በተለይ ደግሞ በሰው ሀገር ያለነው በሰው ቤት ነው ያለነው፣ እስከ ከሰው ቤትን እንውጣ፣ አብረን እንደግ። ከኛ በታች ያለውን እናበረታታቸው። በላይቭም እንዛየር፣ በቪዲዮንም እንዛየር። ቪዲዮንን ተጭኖ ሰው ካላየው ምንም ትርጉም የለውም። እስከምናድግ ድረስ ግን ምን ማድረግ አለብን? እርስ በርሳችን ነው መታየት ያለብንና ለሁላችሁን አመሰግናለሁ። ወዳችኋለሁ። ቁርሳችን ለዚህ ትመስላለች። ላይክ ሼር እያደረጋችሁ አባራታቱኝ። ባይ ባይ የኔ ማሮች።